ቶትዬ እማማ ወይ አንድ ጥያቄ ነበረኝ። እኔ ቆንጆ ምን ዘፈኗን ቀንሻ፣ ድምፅሽ አይሰማም። ትከፍቺዋለሽ፣ ጨፈርለታል። ወይ ይሄ ሙዚቃ በጣም ስለምወደው ነው እኮ። እሺ እኔም በጣም ነው የምወደው እኮ ይሄ ሙዚቃ በጣም የምወደው ነው። አንዴ ላውራሽ እና ከዛ እንስማው ብዬ እኮ። እሺ እኔ የምልሽ ቶትዬ ፍቅር እንደገና ትንሽ ድምፅሽ ድምፁን ብቻ ትንሽ ቀንሽ። አንድ ደቂቃ አልቀነስኩም። ከዚህ በላይ ፓውዝ ላድርግ። በቃ ፖዝ አድርጊውና አንድ ላይ ጨፍርበታለን። ያራዳል እኔ ማለት ነው። ስሚ ቶትዬ እኔም ከአንቺ ጋር ምናምን ልፍታታ ነው ዛሬ በቃ ለመደነስ ምናምን ያሰብኩት ግን ማለት ነው። ምን ሀሳብ መጣልኝ? ልደንስ እያሰብኩኝ እንዲሁ እየደነስን ማለት ነው ሲኦል ብንገባስ ብንሞት ወዴት ልንሄድ እንችላለን ብዬ እያሰብኩ ነበረ ነው። እሱ ጋር መለስ ሲል በኋላ ጨፍራለ ዛሬ ቀጥታ። አንቺ ብትሞቺ ዛሬ ወዴት ምትሄድ ይመስልሻል? አንተ የምን ሞት ነው የምታወራው? ሀይ ኖ አይደለም፣ በአጋጣሚ ነው የምልሽ። አሁን ለምሳሌ ጨፍራ ነገር የለም እንደዚህ አይነት ነገር አይወራም። ታው ኖ ቶቲሻ የኔ ሀሳብ እኮ የኔ ሀሳብ ምን መሰለሽ፣ ተጠንቅቀን እኮ ለመኖርም ማለት ነው ቶት ሳከብች ፍቅር ወይ ሳከብች ተጠንቅቀን ለመኖር ማለት ነው። አሁን አንድ ሰው ቢሞት ማለት ወዴት መሄድ ይመስልሻል? እኔ ለምሳሌ ብሞት ወር ደግሞ አንቺ ብትሞቺ የሆነ ደይ ላይ ስናረጅ ምናምን ልንሞት እንችላለን። ይሞታል። ምን ሞት ይሞታል፣ ይወለዳል፣ ይሞታል። እዛ ሲሞቱ ወዴት መሄድ ይመስልሻል? ሰዎች ምናምን እንደ ስራቸው ነው። ለምን አፈር ስር ነው? አፈር ስር ነው። ሰሚ ሾቲ እንትን ማለት ትፈልጊያለሽ እንዴ አንቺ? ሜቢያውን ከሞትሽ በኋላ ምናምን ነገር ደስተኛ ሆነሽ ምናምን መኖር ትፈልጊያለሽ? ምንድን ነው ከሞት ጋር እያዘግተው እንጂ ነው አይደለም። ኤግዛምፕል እኮ ለማውራት ነው እንጂ ሌላ ሀሳብ አይደለም። አይ ብትሞቺ ማለት ነው አንቺ ለዘላለም መቀጠል ትፈልጊ ወር ደግሞ አለመሞት አትፈልጊ? ያ ሁሉም ይፈልጋል፣ ግን ምን ታደርገዋለህ? ግድ ነው እንትን ህይወትህ ሲያልቅ። ቴንኪው ሶ ማች እኔ ቆንጆ። አሁን አንቺ ይሄን የመሰለ ውበት ይዘሽ ይሄን የመሰለ መልክ ይዘሽ ማለት ነው እንዳትሞቺ የሚያደርግ አንድ እግዚአብሔር ልጅ ኢየሱስ ክርስቶስ ይባላል መጽሐፍ ቅዱስ ላይ። በእኔ የሚያምን ቢሞት እንኳን ሕያው ይሆናል ያለ መጽሐፍ ቅዱስ ላይ። አንቺ ብትሞቺ እንኳን ለዘላለም እንዳጠፍ የሚያደርግሽ የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። ወደዚህ ኢየሱስ ክርስቶስ ከመጣሽ ቶትያ በህይወትሽ ማለት ነው ልታጭ የምትችይው ምንም ነገር የለም። መጽሐፍ ቅዱስ ላይ በምድር መቶትም በሰማይ የዘላለም ህይወት ይላል። ወይ ያወራን ነው ለምን እያወራን አልገባኝም። ትንሽ ድምፅሽ ስለሚቆራረጥ ነው መሀል መሀል ላይ እያወሩ ያሉትማ። እኔ አንቺ እንደዚህ አበባ መስለሽ ለዘላለም ሳጠፊ አንቺ ከሞት ሁላ መራቅ እየፈለግሽ ወደ ሞት የሚባሉ ነገር መሄድ ሳትፈልጊ እየሄድሽ ነው ያለሽው። ከዛ ነገር ደግሞ ለማምለጥ ኢየሱስ ክርስቶስ የሚባል የእግዚአብሔር ልጅ አለ። እግዚአብሔር ለአንቺ ስጦታ አድርጎ ሰጥቶሻል። መጽሐፍ ቅዱስ ላይ በልጁ ያመነ ለዘላለም አይጠፋም፣ ያላመነ ግን ዛሬ ተፈርዶበታል። አንቺ በቀላሉ የምታመልጭበት ዘዴ ስላለ ወደ ክርስቶስ ኢየሱስ መጥተሽ የፈጠነ ማለት ትችላለሽ ብዬ ነው። እሺ የምታመልከው አምላክ ልጅ አለው? አሁን ልጅ ምን ነው አላህ ሁሉን ቻይ ነው አይደለ? ቶቲ አላህ ሁሉን ቻይ ነው አይደለ? መውለድ አይችልም እና ልጅ አለው እያልክ እኮ መውለድ አይችልም ወይ ነው የእኔ ጥያቄ። መውለድ አይችልም። አሁን ከእምነት ጋር ምን ታያይዘዋለህ? ይሄ ለመጫወት አይደል የመጣ ነው? አይ አንተ አምላክ መውለድ ይችላል ወይ ምናምን ነገር ብለሽ ስትጠይቂኝ አይ ማይንድሽ ላይ እኮ ሌላ ጥያቄ ከተፈጠረ ብዬ ልጅ የለውም ራሱ ነው ያለው። አይ ነው ይችላል አይችልም እኮ ነው የእኔ ሀሳብ እንጂ ሌላ ነገር አላህ ቢፈልግ ኖሮ ይችል ነበር፣ ግን ከፈለገ የሚችል ከሆነ የኔ አምላክ ደግሞ አሁን አንቺ እንደምትዩ ሁሉን ቻይ ስለሆነ ክርስቶስ ኢየሱስ የሚባል ደግሞ የእግዚአብሔር ልጅ አለ። ልጁን ደግሞ የላከበት ሪዝን አንቺ ቶቲሻይ እንደዚሁ እንዳማረብሽ የዘላለም እሳት ውስጥ እንዳትገቢ ስለሚፈልግ በልጁ በክርስቶስ ኢየሱስ ታምነሽ የዘላለም ሕይወት እንድታገኝ እድል ሰጥ። አሁን አንቺ ምን ማድረግ ይቻላል ብለሽ ጥያቄ ስለጠየቅሽ ቅድም ሞታችን አይቀርም፣ ሁሉም ሰው እንደሚሞተው እንሞታለን፣ ባልሞት ግን ደስ ይለኛል አለሽ። ደስ እንዲልሽ በክርስቶስ ኢየሱስ አምነሽ ከሞት ማምለጥ ትችላለሽ።
ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። ከዘላለም እሳት ማምለጥ ትችላለሽ። ከዘላለም ሞት ነፃ መውጣት ትችላለሽ። እግዚአብሔር ደግሞ ለአንቺ ሞት የሚባል ነገር አላዘጋጀም። በኃጢአት ምክንያት ነው ሞት የሚባል ነገር ወደ ምድር የመጣው። ያንን ሁሉ ነገር ደግሞ ሊያጥፍልሽ የሚችል ኢየሱስ ክርስቶስ አለ። በአንዱ ሰው አለመታዘዝ ምክንያት ኃጢአት ወደ ምድር ገብቷል፣ ሞትም ገብቷል። በአንዱ መታዘዝ በእግዚአብሔር ልጅ ደግሞ ህይወት ወደ ምድር ሁሉ ገብቷል። በክርስቶስ ኢየሱስ ካመንሽ ደግሞ ያንን ህይወት ተካፋይ መሆን ትችላለሽ። ይመችሽ። ያራዳብና ገርሽ ብዬ ነው ካስጨነቁ ግን ይላል የለውም